ምን ሆነ ደግሞ ሲቲኔ? አሁንም ለቅሶ አልተውም? ዝም ብሎ ያለቅስብኛል። ምናልባት ዳበሳህን ፈልጎ ሊሆን ይችላል። ለምን ዝም አይልም? የማይረጋጋው አንድ ነገር ታይቶት ይሆናል። ይህ የመጥፎ ነገር ምልክት ይሆን? ችግር ያጋጥመናል ማለት ነው። ለዚህ ነው ልጄ ኪሴን የሚያለቅሰው። አሁን ያሳየው ክፍል ምርጥ ሰዎች ብቻ የሚገቡበት ነው። እዚህ ክፍል ለመድረስ እነዚህን 7 በሮች ማለፍ የግድ ነው። በሮቹ ጠንካራ መቀርቀሪያዎች ያላቸው ሲሆኑ ለመግባትም ሆነ ለመውጣት ፍቃድ ያስፈልጋል። ይህ የእመቤታችን ትእዛዝ ነው። ረጅም እድሜ ለእመቤት ሱለይካ። መቼስ ከአገልጋዮቼ አንዱ ባሪያ መሆንህን ታውቃለህ። ልክ ነሽ እመቤቴ። አገልጋዮች ደግሞ ያሳዳሪዎቻቸውን ትእዛዝ የመፈጸም ግዴታ አለባቸው አይደል? እስከዛሬ ትእዛዝሽን ጥሼ ያውቃለሁ? ዛሬም ቢሆን ልትታዘዘኝ ይገባሃል። እዘዥኝ፣ ለመፈጸም ዝግጁ ነኝ። ላንተ ስል ነፍሴን በድያታለሁ ዩዘርሲፍ። በአላህ እጠበቃለሁ። ምንድነው ከኔ የምትፈልጊው? ወንጀል? ትእዛዝሽን ባከብርም በወንጀል ግን በፍጹም አልታዘዝሽም። ንገሪኝ፣ ከኔ ምንድነው የምትፈልጊው? ራስን እንድትሰጠኝ ነው የምፈልገው። ባለቤትሽ ትልቅ ውለታን ውሎልኛል፣ ከፍተኛ ቦታ አድርሶኛል። አሁን እሱ ላይ ክህደት እንድፈጽም ነው የምትገፋፊኝ? እኔስ ብሆን ፍቅርና እንክብካቤን ነስቼ አውቃለሁ? ላንቺም ሆነ ለአለቃዬ ኩቲባር እኩል የሆነ ክብር አለኝ። ላደረጋችሁልኝ ውለታ ምላሼ መጥፎ ይሁን? አንተ ታዛዥ ነህ፣ የማዝህን ብቻ ፈጽም። ተራ ባሪያዬ ነህ፣ ልትታዘዘኝ ይገባል። የፈጸማችሁት መልካም ነገር ሁሉ የአላህ ፍላጎት ነው። ለአላህ ደግሞ ከናንተ በፊት አድሬያለሁ። አንተን ለማግኘት ስል ደረጃዬን ሁሉ ዝቅ አደረኩ። የፍላጎቴን ማግኘት ይኖርብኛል። እኔ በሰማይ ሰማያት ከነብያት ተጽፌያለሁ፣ ከምድር ደግሞ ከአመንዛሪዎች እንድጻፍ አልፈልግም። ይህንን ጉዳይ ማንም ሊያውቅ አይችልም። ተመልካችና ሁሉን ቻይ አላህ ሁሌም ከኛው ጋር። የአማልክትን መኖር ትፈራለህ ማለት ነው? እኔም ብሆን እፈራቸዋለሁ። ቢሆንም ይህ በጣም ቀላል ነው። ይቅርታህን፣ ይህንን አሳማሚ አይንህን ማየት ይሳነኛል አሙን።
አሁን ማንንም ሊያየን አይችልም። እኔ የምፈራው ሰሚና ተመልካች የሆነውን አምላኬን ነው። የተቀረጸ እንጨትን መፍራት የመጨረሻ ሞኝነት ነው። ጭራሽ በቂልነት ጠረጠርከኝ ማለት ነው? እንዳንተ ያለ 100 እግሬ ስራ አንበረክካለሁ። እሺ ጫማዬን የማጽዳት እንኳን ቦታ የለህም። የአሙንን ትዕዛዝ መጠበቅ እንደሞኝነት ቆጠርከው? የማዝህን ብቻ ትፈጽማለህ። ይህ ካልሆነ መቀመቅ ከተሃለሁ። ትዕዛዝሽን የምፈጽመው አላህን እስካልወነጀልኩኝ ድረስ ብቻ ነው። ይህ አቋሜ ነው። ስርዓት እንድትይዢ መደረግ ይኖርበታል። ለስርዓት አልበኞች ተገቢ የሆነ ቅጣት ሊሰጣቸው ይገባል። የአላህ ነቢይ ሆይ ይህ ከአላህ የተላከ መልእክት ነው። እስከ መጨረሻው ብቻህን አይደለም። ለመውሰድ ያሰብከውን እርምጃ እንዳትፈጽም የሐሰት ወሬ ታሰራጭብሃለች። ዩሱፍ የሰይጣንን ፈተና ተቋቋሙ። የአላህ ነቢይ ሆይ ይህ ከአላህ የተላከልህ መልእክት ነው። ከአላህ የተላከልህ መልእክት። ወዴትም አታመልጠኝም። ትዕዛዜን መፈጸም ይኖርብሃል። የሆነ ነገር የተፈጠረ መሰል። ማብራሪያ ፈልጋለሁ። ምንድነው የምትጠብቁት? ምንድነው የተፈጠረው? ወይ ከንቱነት! ጥሩ በዋልነት እንዴት ባለቤትን ማማለል እንደጀመረ ይታያል። በቤተሰብ ላይ መጥፎ ያሰበና ባለቤትን ያማገጠ ቅጣቱ ምንድነው? መታሰር ወይም ከባድ ቅጣት ሊቀጣ ይገባል። ዙሌይካ ራሷ ነች የጠራችኝ። ለመጥፎ ያሰበችኝ ራሷ ነው። እኔ በአይኔ አይቻለሁ። እሱ ነው ወደ ቤቷ ገብቶ ያስገደዳት። የተከበርከው አለቃዬ፣ ነፃነቴን የሚገልጹ መረጃዎችን ባመጣልህም እንደማታምነኝ ያውቃለሁ። ከኔ በተሻለ ባለቤትህን ታምናታለህ። እሷ ክብሯን ለመጠበቅ እየዋሸች ነው። የሚደርስበትን መከራ ሁሉንም ያውቀዋልና ማንም ሰው ደፍሮ እሷ ላይ የሚመሰክር የለም። ቁጣዬን ከዚህ በላይ አታገንፍለው። ወንጀለኛውን እኔ ራሴ ለየዋለሁ። ይህንን ለኔ ተውልኝ። ንጹህ መሆኔ